ታሪኩ የሚጀምረው አንድ የልጆች መጫወቻ ተንሳፋፊ ነገር ግርግር በበዛበት አንድ ከተማ ንፋስ ወደ ወሰደው መንገድ እየበረረ እየተመለከትን ነው። በዚህ ከተማ ውስጥ ደግሞ አንድ የምታምርና በጣም ጎበዝ የሆነች ሶሃን የተባለች የ8 ዓመት ሕፃን ከቤተሰቦቿ ጋር የምትኖርበት ነው። ሁልጊዜ እኩያዋ ከሆነው ሱቅ ከተባለ ልጅ ጋር ወደ ትምህርት ቤት ይሄዳሉ። አንድ ቀን ወደ ትምህርት ቤት ለመሄድ እየተዘጋጀች እያለ በስራ ተጠምዳ የነበረችውን እናቷን ፀጉሯን እንድታስይዝላት ጠይቃታለች። እናቷም አሁን እንደማትችል ስትነግራት ይህን የተመለከተው አባቷ ራሱ ያስይዝላታል። አሁን ሶሃን ወደ ትምህርት ቤት ለመሄድ ትዘጋጃለች። ነገር ግን ዝናብ እየዘነበ ነበር። እናቷም ልሸኝሽ ስትላት ሶሃን እናቷ ስራ እንዳለባት ስላወቀች ራሴ እየሮጥኩ እሄዳለሁ ትላታለች። ሶሃን መንገዷን ትጀምራለች። በዝናቡ ምክንያት ጓደኞቿ ቀድሞዋ ትምህርት ቤት ደርሰዋል። በመንገዷ ላይም አንድ ሰው ከሩቁ እየተመለከታት እናያለን። ቀጥሎ በፊልሙ መጀመሪያ ላይ ያየነው ተንሳፋፊ ነገር አስፓልቱ ላይ ወድቆ ነበር። ሰውየው ተንሳፋፊውን ነገር ያነሳውና ወደ ሶሃን በመጠጋት የያዘችውን ዣንጥላ እንደሚያምር በመንገር አብሯት እንዲጠለል ይጠይቃታል። እሷም በልጅ አንደበቷ ስለረፈደባት ሌላ ቀን ትለውና ትምህርት ቤቷን ከቅርብ ርቀት ላይ ሆኖ ትመለከተዋለች። በዚህ ጊዜ በዝናቡ ምክንያት አንድም ሰው በአካባቢው ላይ አይታይም ነበር። በቀጣዩ ትዕይንት ግን ነገሮች ተረባብሸዋል። የልጅ አዋቂዋ ሶሃን ዣንጥላ ተገነጣጥሎና ቦርሳዋ፣ ጫማዋ ከዚህ ማንም ከማይደርስላት የጨካኞች ሜዳ ላይ ተበታትኖ ይታያሉ። አሳዛኝና አጸያፊ ድርጊት በ8 ዓመት ሕፃኗ ላይ ተደርጎ በደም ተለውሳና ደካክማ ከገባችበት ዓለም ስትነቃ አጠገቧ በነበረው ስልኳ እንደምንም እርዳታ ትጣራለች። ከደቂቃዎች በኋላ አምቡላንስ ይደርስና በፍጥነት ወደ ሆስፒታል ትወሰዳለች። እናቷ ሐኪም ቤቱ ስትደርስ የልጇን ሁኔታ ታይና ምን ዱብዳ መጣብኝ ብላ በድንጋጤና በሐዘን ትጮኻለች። ሶሃን ደግሞ በደም ተሸፍናና ደካክማ ሞትን ለጥቂት ያመለጠች ነፍስ ሆና ነበር ከሆስፒታሉ የደረሰችው። ሰውየው ከመድፈርም ባለፈ ለሞት እስክትበቃ ድረስ ደብድቧት ነበር። ነገር ግን በፈጣሪ ተአምር በሕይወት ቆየች። ዶክተሮቹ ከከባድ ሰርጀሪ በኋላ ሶሃን የተወሰነ አንጀቷ እና የሰገራ ማስወገጃዋ ወጥቶ በአርቴፊሻል መተካት እንዳለበትና ለጊዜው ግን ተሸክመው በምትሄዱ ትንሽዬ ሳጥን መጸዳዳት እንደምትችል ለቤተሰቦቿ ይነገራቸዋል። ሶሃን በዚህ መልኩ እስከ ሕይወት ዘመኗ እንደምትቆይ ሲነገራቸው ቤተሰቦቿ ልባቸው ይሰበራል። ሶሃን ራሷን ማወቅ ስትጀምር አባቷ ከአጠገቧ ሲመጣ ትመለከተውና ዛሬ ለምን ሥራ እንዳልሄደ ትጠይቀዋለች። ይህን የሰማው አባት ልጁን ባለመጠበቁና ስትጎዳ ከአጠገቧ ባለመኖሩ በጸጸት እንባ ባዩን ይሞላል። ሶሃን በድጋሚ በተዳከመ ድምፅ የጎዳኝ ሰው ብዙ ኪሶች ያሉት ሱሪ የለበሰ ነው ፈልገ ያዘው ትለዋለች። አባቷ ደግሞ እረፍት እንድታደርግ ይጠይቃታል። ትንሿ ሶሃን ግን ምንም እንኳን ቢጫጫናትም መተኛት አትፈልግም። ምክንያቱም ከተኛች የተደረገውን ሁሉንም ነገር ትረሳዋለች። ሶሃን ሕይወቷን ያጨለመውን ሰው እንዲያዝ ትፈልጋለች። ከጥቂት ደቂቃዎች በኋላ ግን እንቅልፍ ይወስዳታል። አባቷ ከስሜቱ ጋር እየታገለ በቀስታ ከክፍሉ ይወጣል። ደጅ ላይ ፖሊሶች ለልጃቸው ሕመም ተጠያቂ የሆነውን ሰው እንዳወቁት ለቤተሰቦቿ ይነግሯቸዋል። አባቷ በፍጥነት ወደ ፖሊስ ጣቢያው በመሄድ ሰውየውን እንዲያሳዩትና እርምጃ ራሱ እንዲወስድበት ጠይቃቸዋል። ነገር ግን ፖሊሶቹ አስተማማኝ መረጃ ስላልያዙ ትንሽ እንደሚቀራቸውና የሶሃንን ቃል መቀበል እንደሚኖርባቸው ይነግሩታል። ለዚህም ሲባል አንድ ሳይካትሪስት ሁሉንም እንደምታስተካከል ይነገረውና የልጁን አሻንጉሊት እንዲያመጣ ይደረጋል። ቀጥሎ ሳይካትሪስቷ ከሆስፒታሉ ትደርሳለች። ሳይካትሪስቷ ሶሃን በምትወደው አሻንጉሊት እያጫወተች ጓደኝነት ለመፍጠር ትሞክራለች። ቀስ በቀስም ሶሃን ደህና ትሆናለች። እዚህ ደረጃ ከደረሰች በኋላ ሳይካትሪስቷ ሶሃንን ጥያቄዎችን መጠየቅ ትጀምራለች። ይህ ሁሉ ሲሆን ፖሊሶች ነገሮችን ከአጠገባቸው ሆነው እየቀረጹ ነበር። ሳይካትሪስቷ የተለያዩ ሰዎች ፎቶዎችን ለሶሃን ታሳያታለች። በመሃል ግን አንድ ፎቶ ላይ ሶሃን አይኗን ትጨፍንና ትደነግጣለች። ሳይካትሪስቷ አሁን ይህን ፎቶ የደፋሪዋ እንደሆነ ትረዳለች። ለማረጋገጥም ብዙ ፎቶዎች አንድ ላይ ተደርገው
ከዛ ውስጥ እንድትለየው ስትጠየቅ ሶሃን እጇ የተንቀጠቀጠ ለዚህ ህመም የዳረጋትን አውሬ ሰው ትጠቁማታለች። በዚህ ማረጋገጫ መሰረት ፖሊሶቹ ሰውየውን ለማሰር በቂ ማስረጃ ያገኛሉ። ቀጥሎ ፖሊሶቹ ወንጀለኛውን በቤቱ ውስጥ እንዳለ ይይዙታል። ይህ ዜናም ወዲያውኑ ለሚዲያዎች ይዳረሳል። ጋዜጠኞች ሁኔታውን ለመዘገብ ሆስፒታሉን ይሞሉታል። አባቷ ይህን ሲያስተውል ጋዜጠኞቹ የልጁን የአእምሮ ጤና ይበልጥ እንዳያወኩት በማሰብ በፍጥነት ወደ ሆስፒታሉ በማምራት ልጁን ለመደበቅ ይዘጋጃል። ነርሶቹ ሶሃንን ክፍል እየቀየሩ እያለ ጋዜጠኞቹ ይመለከቱና ወደ እነሱ በፍጥነት መምጣት ይጀምራሉ። አባቷ ጋዜጠኞቹ ወደ ልጁ መምጣታቸውን ሲመለከት በፍጥነት ልጁን ከአልጋው ላይ ተሸክሞ ወደማይታወቅ ክፍል ይወስዳታል። በሌላ በኩል ምን እየተካሄደ እንዳለ ያልተረዳችው ሶሃን በፍርሃትና በድንጋጤ ሆና አባቷን እያየችው መጥፎ ነገር አድርጋ እንደሆነ ትጠይቀዋለች። አባቷም ምንም አይነት መጥፎ ነገር እንዳላደረገች ለስለስ ባለ ድምፅ ሊያረጋጋት ይሞክራል። ነገር ግን ሽንት የምታስወግድበት ፕላስቲክ ፈንድቶ ስለነበር አልጋውን አቆሽሾታል። አባት ይህን ሲያይ ቶሎ ያጸዳውና አዲስ ሊቀይርላት ልብሷን ከፍ ሲያደርገው ሶሃን በኃይለኛው መጮህ ትጀምራለች። በድንጋጤ ትዋጣለች። ራሷን መቆጣጠር ይከብዳታል። ምክንያቱም ልብሷን ከፍ ሲያደርገው ወዲያው ጭንቅላቷ ላይ የመጣው ያለፈው አሰቃቂ ድርጊት ነበር። በመጀመሪያ አባቷ ግራ ይገባል፣ እንዲሁም ምንም አልገባውም። ነገር ግን ሲያስተውል መጥፎ ትውስታ መጥቶባት እንደሆነ ያውቅና ቀስ ብሎ ወደ ኋላ ይመለሳል። በጨካኙ ሰው የደረሰባት ጠባሳ እዚህ ድረስ መድረሱን ሲያውቅ ልቡ ይሰበራል። ምሽት ላይ የሶሃን አባት ሊጎበኛት ሲመጣ ሶሃን በአንሶላ ተሸፍና ነበር የተቀበለችው። ሁኔታዋ አባቷን ባለበት ያስቀረዋል። ከዚያም እናቷ እንዳመማትና ለጥቂት ቀናት መምጣት እንደማትችል እንዲሁም ታናሽ ወንድም ሊኖራት እንደሆነም ይነግራታል። ሶሃን ግን አሁንም ምንም አትናገርም። አሁን አባቷ ጠዋት ያደረገው ነገር እሱንም እንድትፈራው እንዳደረገ ይረዳል። ምንም እንኳን ህመም ቢሆንበትም ለይምሰል እየሳቀ ፊቷን ከአባቷ መደበቅ እንደሌለባት ይነግራታል። መልስ ስላላገኘም ቀስ ብሎ ይወጣል። በሌላ በኩል ደግሞ የሕክምናው ብር በጣም እየጨመረ ነው። አባቷ ግን ብሩን ከየትም እየፈለገ ያመጣል። አብሮት ከሚሰራው የቅርብ ጓደኛው ጋርም በመደወል ብድር ይጠይቃል። ከዚህ በፊትም የረዳው ጓደኛው አሁንም ችግር እንደሌለውና ስራ ቦታውንም ነገሮች እስኪስተካከሉ እንደሚሸፍንለት ይነግረዋል። ከቀናቶች በኋላም ወንጀለኛው ፍርድ ቤት ይቀርባል። ያደረገውን ሲጠየቅም ይክዳል። እንዲሁም የኮንስትራክሽን ሰራተኛ እንደሆነና የዛን ቀን ሌሊቱን ሙሉ ሰርቶ በጠዋቱ ቤቱ መጥቶ አልኮል ጠጥቶ እንደተኛ ከዛ ውጪ የተፈጠረውን ነገር እንደማያውቅ ያስረዳል። ነገር ግን ፖሊሶች ጠንካራ መረጃ ያቀርቡበታል። የሶሃን ደም በልብሱ ላይ እንደተገኘና ወንጀሉ ከተፈጸመበት ቦታ ላይ የነበረ አፈር ጫማው ላይ መገኘቱን ያረጋግጣሉ። ነገር ግን አሁንም አያምንም። በዚህ የተናደደው የሶሃን አባት ጓደኛ እዛው ፍርድ ቤቱ ውስጥ ራሱን መቆጣጠር ከብዶት ጫማውን አውልቆ ሰውየውን ይመታዋል። በሌላ በኩል የሶሃን አባት ወደ ሐኪም ቤቱ ሲመለስ የአሻንጉሊት ልብስ በመልበስ ሶሃንን ማን እንደሆነ ሳታውቅ ያጫውታታል። በነጋታው ጠዋት ሳይካትሪስቷ ወደ ሶሃን በመምጣት ትምህርት ሊጀመር ስለሆነ ዝግጁ እንደሆነች ትጠይቃታለች። ሶሃን በፍጹም ትላለች። ምክንያቱም እንደዚህ ሆና ተማሪዎች ፊት መቅረቧ እንደሚያሳፍራት ትናገራለች። እንዲሁም በእሷ ምክንያት ቤተሰቦቿ መጎዳታቸውና ከስራ መስተጓጎላቸው እንደሚያሳዝናት በልጅ አንደበቷ ከዕድሜዋ በላይ ሆና በሐዘን ታወራለች። በሌላኛው ቀን ሶሃን ከሆስፒታሉ መውጫዋ ነበር። እናትና አባቷም ለመውጣት እየተሰናዱ ነበር። ነገር ግን ሶሃን የአባቷን ፊት አሁንም አታየው። በመኪና ሲወስዷትም በአባቷና በእሷ መካከል መጋረጃ አድርገው ነበር። ወንጀሉ የተፈጸመበት ቦታ ሲደርሱ ሶሃን ወዲያው ባህሪዋ ይለዋወጣል። አባቷም መኪናውን በፍጥነት በመንዳት ከቦታው ለመራቅ ይሞክራል። ቤት ሲደርሱ ሶሃን ከመኪናው እንደወረደች ማስተዋወቅ ትጀምራለች። ነገር ግን የሶሃንና የእናቷን ተስፋ የሚያለመልም ነገር ወዲያው ይመለከታሉ። በእናቷ ሱቅ ላይ በሚያማምሩ ቀለሞች ያሸበረቁና የተስፋ ቃል የሚሰጡ ጽሑፎች ከሶሃን ጓደኞች ተለጥፈው ይታያሉ። ሶሃን አሁን ፊቷ መብራት ይጀምራል። በቀጣዩ ቀን ጠዋት የሶሃን ጓደኛ
ትንሹ ሱክ አባቷን ለማየት ወደ ሱቅ ይመጣል። ወዲያውም በጸጸት እያለቀሰ ያኔ ከእሷ ጋር ትምህርት ቤት ብሄድ ኖሮ እንደዚህ ባልሆነች ነበር እያለ እንባውን ያወርዳል። የሶሃን አባት ያቅፈውና የእሱ ጥፋት እንዳልሆነና ምንም አይነት ወቀሳ ራሱ ላይ እንዳያደርስ ይነግረዋል። የሶሃን ጓደኞች እሷን የሚያጠነክሩና ወደ ትምህርቷ እንድትመለስ የሚያበረታቱ ደብዳቤዎች ይልኩላታል። በነጋታው ጠዋት ሶሃን ከአክስቷ ጋር ወደ ትምህርት ቤት ትሄዳለች። ነገር ግን ሶሃን የተሸከመችው ሳጥን ምቾት ይነሳታል። ይሁን እንጂ አባቷ እየተከታተለ የአሻንጉሊት ልብሱን በመልበስ ሊያዝናናት ይሞክራል፣ ምንም እንኳን ማን እንደሆነ ባታውቅም። እንዲሁም ወደ ራሷ እስክትመለስ ድረስ ወንድ አስተማሪዎች በተቻለ መጠን እንዳያገኟት ለትምህርት ቤቱ ያሳስባቸዋል። የተሸከመችው የጽድጃ ማስወገጃ እንዳያሳቅቃት አባቷ ቦርሳ ይገዛላትና ከሳጥኑ በላይ ቸኮሌት በማድረግ ተማሪዎች ምንድነው ሲሏት ቸኮሌት እንድትላቸው ማድረግ ይችላል። በቀጣዩ ቀን ሶሃን ወደ ትምህርት ቤት ስትሄድ ጓደኞቿ በፊት ለፊት በኩል ስላዘለችው ቦርሳዋ ይጠይቋታል። እሷም ቸኮሌት እንደሆነ ነግራ ትሰጣቸዋለች። ከዚያም ከጓደኛዋ ሱቅ ጋር በመሆን መሄድ ስትጀምር አባቷ አሻንጉሊቱን እንደለበሰ እያዝናናና ከጓደኛዋ ጋር መሆኗን ያረጋግጣል። በስተመጨረሻ ግን ሶሃን አሻንጉሊት ውስጥ ያለው አባቷ መሆኑን ትረዳና ልታዋራው ትሞክራለች። ነገር ግን አባቷ መልስ አይሰጣትም። ሶሃን ለማወቅ ፈልጋ አሻንጉሊቱን ወደ እናቷ ሱቅ ትወስደዋለች። እናቷንም ውስጥ ያለው ሰው ማን እንደሆነ ትጠይቃታለች። እናቷም አሻንጉሊቱን በመክፈት አባቷ እንደሆነ ታሳያታለች። አባቷ በውስጡ ሙቀት ምክንያት በጣም አለቦት ነበር። ሶሃን የአባቷን ላብ በእጇ ትጠርግለታለች። በዚያው ቅጽበት የልጅና አባት ግንኙነት ወደ ነበረበት ይመለሳል። በቀጣዩ ትዕይንት ፖሊስ የሶሃንን አባት ይጠራውና ወንጀለኛው የአእምሮ በሽተኛ ነኝ በማለቱ ክሱ ጠንካራ እንዳልሆነና ሶሃን ፍርድ ቤት ቀርባ ሁሉንም ነገር ማስረዳት እንዳለባት ይነግረዋል። ነገር ግን አባቷ ይህ ድርጊት ይበልጥ የተሻሻለችውን ልጁን የሚጎዳ ተግባር እንደሆነ ያስረዳል። በሌላኛው ቀን ፍርድ ቤት ላይ ወንጀለኛው ቀርቦ እንመለከታለን። በዚህ ጊዜ ሶሃንም ነበረች። ሶሃን ያደረጋትንና ሰውየውን ለፍርድ ቤቱ ታመለክታለች። ሰውየው ጥፋተኛ ይባላል። ምንም እንኳን ዘግናኝ ወንጀል ቢፈጽምም 12 ዓመት ብቻ ይፈረድበታል። ይህ ፍርድ ታዳሚውን ሁሉም ያበሳጫል። የሶሃን አባትም በንዴት ሰውየውን ለመግደል ይነሳል። ነገር ግን ወዲያው ሶሃን የአባቷን እግር በመያዝ ወደ ቤት እንዲሄዱ እያለቀሰች ትለምነዋለች። አባቷም ምንም እንኳን ስሜቱ ቢነካም የሚያደርገውን ያቆምና ልጁን ያቅፋታል። ታሪካችንም ከጥቂት ወራት በኋላ ይወስደንና የሶሃን እናት ለሶሃን ወንድም ትወልድላታለች። ሶሃን በጣም ትደሰታለች። ሕይወትም እንደነበረው መቀጠል የጀመረ ይመስላል። ይሁን እንጂ ሶሃን አሁንም ያለፈው ድርጊት ባደረሰባት ቀውስ ምክንያት ከትምህርት ቤቷ ሳያልቅ ነው የምትወጣው። ቢሆንም ግን አዲሱ ወንድሟ የተስፋ ጭላንጭልና የመኖር ምኞቷን አብርቶታል። ይህ ታሪክ በአንዲት ሕፃን ላይ በእውነተኛው ዓለም የተከወነ ድርጊት ነው። ታሪኩ ከተመቻችሁም ላይክ እንዳይረሳ። እኛም በዚሁ አበቃን።